ታሪካችን የሚጀምረው በሳይፑር ከተማ ውስጥ ኤጄ የሚባል ወጣትን እያሳየን ነው። ኤጄ በስራው ታታሪ፣ ደግ፣ ፈሪ ነው። በዚህ ባህሪው ምክንያትም አለቃው በጣም ነው የሚወደው። አንድ ቀንም ኤጄ ወደ አለቃው ጋር በመሄድ ፍቃድ ይጠይቀዋል። አለቃውም ኤጄ ታማኝ ሰራተኛ ስለሆነ ይፈቅድለታል። ታሪካችንን በመቀጠል ወደ ሙምባይ ከተማ ይወስደናል። የዚህን ጊዜ ኤጄን የሚመስል ቪሺ የሚባል ወጣት ያሳየናል። ኤጄ እና ቪሺ የተለያዩ ሰዎች ሲሆኑ ቪሺ ተደባዳቢ እና ምንም የማይፈራ ነው። በሌላኛው ትዕይንት አንድ ወንበዴ ወንድሙ ተደብድቦ ያያል። ማን እንደደበደበውም ሲጠይቀው ሆቴል ውስጥ እንዳለ ይነግረዋል። እሱም ወደ ሆቴሉ በመግባት ሆቴሉ ውስጥ ሁከት ይፈጥራል። ከዚያም ወንድሙን ማን እንደደበደበው ሲጠይቅ ሁሉም ዝም ይላሉ። የዚህን ጊዜ ወደ አንዲት ሴት ጋር በመሄድ እሷን መተንኮስ ይጀምራል። የዚህን ሰዓት ቪሺ በመምጣት እሱ የወንድሙ ደብዳቢ እንደሆነ ይነግረዋል። ከዚያም እሱም ዝም ብሎ ካልሄደ እሱ ዕጣ ፈንታ እንደዚህ እንደሚሆን ይነግረዋል። የዚህን ሰዓት ወንበዴው በንዴት ወደ ቪሺ ሰዎችን ሲልካቸው ቪሺ ሁሉንም አንድ በአንድ እንደ ቀልድ ያራግፋቸዋል። ደብድቧቸውም ከጨረሰ በኋላ ሁሉም ሆቴሉን ለቀው ይወጣሉ። የዚህን ሰዓት አንዲት ሴት ፎቶ ቪሺን ታነሳዋለች። ከዚያም ፎቶውን ፌስቡክ ላይ ፖስት ታደርገዋለች። በሌላኛው ትዕይንት የኩሺ ጓደኞች ስለ ኩሺ እድለቢስነት ማውራት ይጀምራሉ። የዚህን ጊዜ አዲሷ ጓደኛቸው ይሄ አጉል እምነት እንደሆነ ትነግራቸዋለች። እነሱ ግን ስለ ኩሺ እድለቢስነት ለማሳየት አሁን የፊልም ትኬት ልገዛ እንደሄደችና ትኬቱ እንደሚያልቅ ይነግሯታል። ጨምሮም ከሁለቱ ጨዎች መካከል ክፍቱን ጨው አንስታ እንደምትጠቀም ይነግሯታል። የዚህን ሰዓት ኩሺ ትመጣለች። እናም የፊልሙ ትኬት እንዳለቀ ስትነግራቸው ጓደኛቸው መጠራጠር ትጀምራለች። ጨምሮም ክፍቱን ጨው ስትጠቀመው ሁሉም ይስቁባታል። የዚህን ጊዜ ኩሺም ዝም ትላቸዋለች። በሌላኛው ቀን ኩሺ ወደ ስራ እየሄደች ሳለ ተደናቅፋ ጭቃ ውስጥ ትወድቃለች። እንደዚያው በጭቃ እንደተለወሰች ወደ ስራ ስገባ አለቃዋ በምትሰራው ስራና ዛሬ ባደረገችው ስህተት ምክንያት ይቆጣታል። እሷም ወደ ልብስ መሸጫ ቤት ትሄዳለች። እዚያው ልብስ ቤት ውስጥም እነ ቪሺ ነበሩ። እሷም ልብሶችን ይዛ ወደ መልበሻ ክፍል ስትሄድ አንዱን በር ስትከፍተው ቪሺን ከወገቡ በታች ራቁትን እንደሆነ ታየዋለች። እሷም ተደናግጣ ስታየው እሱ ግን ምንም ሳይደነግጥ በሩን እንዲዘጋዩ ይነግራታል። ክፍያም ልትፈጽም ስትል የሱቁ ባለቤት እሷ ታማኝ ደንበኛቸው ስለሆነች የ50,000 ሩፒ እንዳገኘች ይነግራታል። በሌላኛው ትዕይንት ቪሺ ሌሊቱን ሙሉ ስለ ኩሺ እያሰበ ያድራል። በነጋታው ኩሺ ወደ ስራ እየሄደች ሳለ ሞተሯን ነዳጅ ይጨርሳል። ወደ ጋዝ ማደያም ሄዳ ሞተሯን አቁማ ወደ መጸዳጃ ቤት ስትሄድ ቪሺን ተመልሳ ዛሬም ራቁቱን ከወገቡ በታች ታየዋለች። እሱም ለምን ልብሱን ሲያወልቅ ብቻ እንደሚመጣ ጠይቀዋት ይሄዳል። ኩሺም ረፍዶባት ስራ ስትገባ አለቃዋ ከመቆጣት ይልቅ ለሷ የስራ እድገት ይሰጣታል። በዚህም ትደሰታለች። በሌላኛው ትዕይንት ጓደኞቿ እንዴት እንደሆነ ሲጠይቋት እሷም ስለ ቪሺ ትነግራቸዋለች። በሌላኛው ትዕይንት ኩሺ ቁርሷን እየበላኝ ሳለ አንድ ፎቶ እናቷ ፊቷ ታስቀምጣለች። ኩሺ ማንነቱን ስጠይቃት ለሷ የታጨላት ባል እንደሆነ ይነገራታል። ጨምሮም አሜሪካዊ እንደሆነ ሲነገራት ኩሺ አሜሪካ የሚለውን ቃል ስትሰማ ኩሺ ትደሰታለች። በሌላኛው ትዕይንት ኩሺ ወደ ቪሺ ጋር ጓደኞቿን ይዛቸው ትሄዳለች። ነገር ግን ቪሺ ስላልነበር የቪሺን ጓደኛ ቪሺ የት እንደሆነ ጠይቃው ትሄዳለች። ነገር ግን የኩሺ ጓደኞች ሰውየው ቪሺ መስሏቸው ቤቱ ድረስ ተከትለውት ይሄዳሉ። ከዚያም አንድ በአንድ ሁሉም ልብሱን አውልቀውለት ፎቶ ያነሱታል። ፎቶውንም ለኩሺ ሲያሳዩት ኩሺ እሱ እንዳልሆነ ትነግራቸዋለች። ከዚያም የቪሺን ፎቶ ታሳያቸዋለች። እነሱም በመልኩ ይገረማሉ። ከዚያም ለኩሺ አሜሪካ እድል እንዲሳካ እቅድ አብረው ማውጣት ይጀምራሉ። ነገር ግን ይሄን ሁሉ ቪሺ ሰምቷቸው ነበር። በሌላኛው ትዕይንት በኒውዚላንድ ውስጥ አንዲት ሴት የቪሺን ፎቶ ስታይ ባሏ እንዴት እንዳየችው እና ከየት እንደሆነ ይጠይቃታል። ከዚያም ለአንድ ወጠምሻ ሰው ደውሎ ይነግረዋል። እሱም ለአለቃው ለዜቪየር ይነግረዋል። በሌላኛው ትዕይንት ኩሺ ቪሺ ጋር በመሄድ የዩኒቨርሲቲ ተማሪ እንደሆነ ትነግረዋለች። እናም ለፕሮጀክት እንዲያግዛትና እሱ ፖሊሶች መስራት የማይችሉትን እንደሚሰራ እና 50,000 ሩፒ እንደምትሰጠው ትነግረዋለች። እሱ ግን ሁሉንም እቅዳቸውን ሰምቷቸው ስለነበር በሀሳቧ ይስማማል። ከዚያም ጠዋት 5 ሰዓት ላይ በአንድ መዋኛ ገንዳ ቦታ ላይ እንዲገናኙ ይነግራታል። እሷም በዚህ ትስማማለች። በንጋታው ኩሺ በዋና ገንዳው ጋር የጠበቀችው ሳለ በአይምሮዋ ቪሺ ወደ ውሃ ሲገባ እሷም ተከትላው እንደምታወልቅበት ልብሱን በአይምሮዋ ታስባለች። ነገር ግን ቪሺ ሲመጣ ይሄ ሁሉ ሀሳቧ በአንዴ ትረሳዋለች። ምክንያቱም ቪሺ ሙሉ የዋና ልብስ ስለለበሰ በንዴት እሷ እንደማትዋኝ ነግራው ትሄዳለች። በሌላኛው ትዕይንት አንድ ሙሰኛ ፖሊስ
አንድን ሰው እንዲገድል ፎቶ ይላክለታል። ፎቶውንም ስናየው ቁርጥ ቪሽኑ ይመስላል። በተጨማሪም የዜቪየር ሰው የሆነው ለሙምባይ ወንበዴዎች ሁሉ ይህን ፎቶ እንዲፈልጉ ብሎ ይነግራቸዋል። እነሱም መፈለግ ይጀምራሉ። ከዚህ መሃልም አንድ ሰው ኤጄን ያየዋል። ኤጄንም ይዘውት መደብደብ ይጀምራሉ። ከዚያም በኋላ የፖሊስ መኪና ሲመጣ ለቀውት ይሄዳሉ። ኤጄም ባጃጅ እየሄደ ሳለ የዚህኑ ሰዓት ቪሺ ይመጣል። የዚህን ሰዓት ሁለቱም ሳይተያዩ ይተላለፋሉ። ወንበዴዎቹም ተመልሰው ሲመጡ ቪሺን ያዩታል። ቪሺንም መልሰው ሊደበድቡት ሲመጡ ቪሺ ይይዛቸዋል። የዚህን ጊዜም ሁሉንም አንድ በአንድ በሰከንድ ውስጥ ይረፈርፋቸዋል። ከኩሺ ጋርም አንድ ላይ ሳሉ ኩሺ መጠጥ አንስታ መጠጣት ትጀምራለች። የዚህን ጊዜ ቪሺ ሊያስቆማት ሲል እሱ ካላቆመ እንደማታቆም ትነግሯለች። የዚህን ጊዜ ቪሺ እንደሚያቆምና እንደሚወዳት ይነግራታል። እሷም በዚህ ትደስታለች። በምሽትም ቪሺ ኩሺን ቤቷ ካደረሳ በኋላ የተመለሳለ ፖሊሶች ሞተሩን ገይተው በሽጉጥ ማሳደድ ይጀምራሉ። እሱም እግሩ ወደ መራው ወደ አንድ ሆስፒታል ውስጥ ሲገባ ኤጄ ከሊፍቱ ይወጣል። ነገር ግን ቪሺ በሊፍቱ ስለሄደ ሁለቱም ሳይገናኙ ይቀራሉ። ኤጄንም ፖሊሶቹ እንዳዩት እሱ ቪሺ መስሏቸው ይይዙታል። ከዚያም ወደ አንድ ገለልተኛ ቦታ ይዘውት ከሄዱ በኋላ ለወንበዴዎቹ አስረክበውት ይሄዳሉ። ከዚያም ወንበዴዎቹ በታክሲ ብረት ላይ ካሰሩት በኋላ ኤጄን መደብደብ ይጀምራሉ። ይሄ ሁሉ ግን ለጥቂት ሰከንድ ነበረ። ኤጄም አንዱን ሰው ፊቱ ሲቆም ሲያዩ ያ ሩሩ፣ ደግ፣ አዛኝ፣ ፈሪ ኤጄ በአንዴ ወደ አውሬነት ይቀየራል። ምክንያቱም ፊቱ የቆመው ሰው ሚስቱን ሊገልበት የሞከረው ሰው ነበር። በዚህ ምክንያትም ኤጄ ያልነበረበትን የታክሲ ብረት አላቆ እንደ አንበሳ እየተራመደ ይመጣባቸዋል። ከዚያም በኋላ ሁሉንም አንድ በአንድ መረፍረፍ ይጀምራል። በመጨረሻም የወንበዴዎቹ መሪም አልቀረለትም ነበር። ልቡ ላይ በመውጋት በጩቤ እዛው ይገላግለዋል። ከዚያም ወደ ነቪሺ ቤት በመሄድ ለቪሺ ሁሉንም ነገር መንገድ ይጀምራል። ያኔም በባጃጅ እየሄደ ያለ ጊዜ አይቶት እንደነበርና አሁን እንዲያግዘው ይጠይቀዋል። እናም ኤጄ ታሪኩን ወደ ኋላ ተመልሶ ማብራራት ይጀምራል። የዚህን ጊዜ ዜቪየር የሚባል አንድ ባለ ሀብትና ጨካኝ የሆነ ሰው አንዱን ሰው ከነ ህይወቱ ሲያቃጥለው ያሳየናል። የዚህን ጊዜ ለዜቪየር ስልክ ይደወልለታል። ስልኩንም ሲያነሳው እሱ ወንድሙን ስለገደለበት የእህቱን ልጅ እንደሚትገደል ይነግረዋል። ዜቪየር ግን እንኳን መደንገጥ ዝንብ እንኳን ላዩ ላይ ያረፈ አልመሰለው። ከዚያም ለኤጄ እንዲደወልለት ይነግራቸዋል። የዜቪየር ሰራተኛም ለኤጄ ይደውላል። ኤጄም ጉዳዩን እንደሰማ በፍጥነት ወደ ቦታው ይሄዳል። ከዚያም ሁሉንም እንደ ካሮትና ቲማቲም ከትፎ ይለቃቸዋል። የዚህን ጊዜ በማሪያ አይን ውስጥ ይገባል። ማሪያም ኤጄን ትወደዋለች። ቤቷም አስጠርታው እንደምታፈቅረው ትነግረዋለች። እሱ ግን እንደማያፈቅራት ይነግራታል። የዚህን ጊዜ ማሪያ በንዴት እሱ ጋር የሚቀርቡትን ሴቶች ለማጥፋት ትነሳለች። ኤጄም ከፍቅረኛው ጋር እየሄደ ሳለ ማሪያ ታያለች። በዚህን ጊዜ ደም ፍላቷ ይነሳባታል። ከዚያም የኤጄን ፍቅረኛ ለማስገደል ቆርጣ ትነሳለች። በንጋታውም የአጎቷን ቅጥረኞች ወደ ኤጄ ፍቅረኛ ሶኒያ ትልካለች። እነሱም እሷን ማሳደድ ሲጀምሩ እሷ ተደብቃ ለኤጄ ትደውልለታለች። ኤጄም ስልኩን እንዳነሳ ስለ እነሱ ማንነትና የለበሱትን ልብስ ስትነግረው ኤጄ በፍጥነት መሄድ ይጀምራል። ከዚያ በኋላም ኤጄ ወደ አንድ ቦታ ይደርሳል። የዚህን ጊዜ ሶኒያ ትያዛለች። እሱም ሽጉጡን ወደ ማሪያ ላይ ደቅኖ ለዜቪየር ይደውለታል። ዜቪየርም ሶኒያ እንድትለቀቅ ያዛል። ከዚያም ኤጄ ሶኒያን ይዞ ወደ ዜቪየር ጋር ይሄዳል። ከዚያም ሶኒያ ፍቅረኛው እንደሆነችና እሷ ጋር ከደረሰ የህይወቱን ትልቁን ስህተት እንደተሳሳተ ይነግረዋል። ከዚያም በኋላ እየሄዱ ሳለ ዜቪየር አስቆሞት ከእሱ ጋር መስራት እንደሚፈልግ ከሆነ ሁልጊዜ በሩ ክፍት እንደሆነ ይነግረዋል። ኤጄ ግን እንዳይደርስበት እሱም እንደማይደርስበት ነግሮት ይሄዳል። በሌላኛው ትዕይንት እነ ኤጄ ወደ ኒውዚላንድ በመሄድ አብረው ጥሩ ጊዜ ያሳልፋሉ። የዚህ ሰዓት ሚስቱ እንዳረገዘች ትነግረዋለች። ኤጄም እና ጓደኛውን በዚህ ይደስታሉ። ነገር ግን ደስታቸው ብዙም ጊዜ አልቆየም። አንድ የዜቪየር ሰው የሆነው ለዜቪየር እነ ኤጄ የት እንደሆኑ ይነግረዋል። የዚህን ጊዜ ዜቪየር ይደሰታል። በሌላኛው ትዕይንት እነ ኤጄ ከአንድ ሩም ውስጥ ሲወጡ ኤጄ እቃ ረስተው ይመለሳል። ሶኒያም ወደ ፓርኪንግ ቦታ ስትሄድ የዜቪየር ሰዎች በመምጣት መደብደብ ይጀምራሉ። የዚህም ጊዜ ደብድቧት ከጨረሱ በኋላ በጩቤ ይወጓታል። ይህን ሁሉም ትዕይንት ዜቪየር እና ማሪያ በቴሌቪዥን እያዩ ነበር።
ኤጄም እንደመጣ ሶኒያን ሲያያት በሞትና በህይወት መካከል ነበረች። ወደ ሌላ ቦታም ሲዞር እነ ዜቪየርን በስልክ ውስጥ ያዩዋቸዋል። እነሱም በእሱ ያሾፋሉ። እሱም ሶኒያን ይዟት ወደ ሐኪም ቤት ይሄዳል። ከደጎስታም ስንመለስ ኤጄ ቪሺን እሱን መስሎ ወደ ባንኮክ እንዲሄድና እሱ እዚህ ሙምባይ ውስጥ ሆኖ ሚስቱ ሕክምናውን እስከምጨረስ ድረስ እዚህ መሆን እንዳለበት ይለምነዋል። እሱም በኤጄ ሀሳብ ይስማማል። በሌላኛው ትዕይንት ሙሳና ቪሺ ወደ ባንኮክ ይሄዳሉ። የዚህን ጊዜ የዜቪየር ሰዎች መጥተው ይቀበሏቸዋል። በሌላኛው ትዕይንት ሙሳና ቪሺ በአንድ ስብሰባ ላይ እንደተጋበዙ ይነገራቸዋል። እነሱ ሁለቱም ወደ ስብሰባው ሄደው ስብሰባው ካለቀ በኋላ ቪሺ በአንድ እራት ላይ ሳሉ ሙሰኛው ፖሊስ ወደ ዜቪየር ይደውላል። ከዚያም እሱ ጋር ኤጄን የሚመስል ሰው እንዳየና እሱ ጋር ያለው ኤጄ ትክክለኛ እንደሆነ እንዲያጣራ ይነግሯል። የዚህን ጊዜ ግን ስልኩን እየሰማ ያለው ቪሺ ነበር። ቪሺም ለኤጄ መልእክት ይልክለታል። ኤጄ መልእክቱን እንዳየ እቅድ ያወጣል። ዜቪየርም ምን እንደሆነ ሲጠይቀው ለባለፈው ስራ ገንዘብ እንደሆነ ይጠይቀዋል። ዜቪየርም ለሙሰኛው ፖሊስ ቢደውልም ኤጄ ቀድሞት ፖሊሱን ያስወግደዋል። የዚህን ሰዓት ግን የቪሺ ፍቅረኛ ኩሺ ስላየችው እሱ እስከሚሄድበት ሐኪም ቤት ድረስ ትከተለዋለች። ከዚያም ስትገባ አንዲት ሴት ታያለች። የዚህን ጊዜ ኩሺ ቪሺ የማገጠባ መስሏት ጥላው ልትሄድ ስትል ኤጄ ያስቆማታል። ከዚያም ሁሉንም ታሪክ ይነግራታል። እሷም ቪሺ መስሎት እንደነበር ትነግረዋለች። የኤጄም ልጅ እንደተወለደ ኤጄ ይደሰታል። ከዚያም ልጁ ሚስቱ ጎን ያደርገዋል። ነገር ግን ዜቪየር የፖሊሱን አሟሟት ሳይ ይደናገጣል። ምክንያቱም ይሄ ስታይል የኤጄ እንደሆነ ስለሚያውቅ ነው። ከዚያም ሙሳ ጋር በመሄድ እየቀጠቀጡትና እየደበደቡት እውነቱን እንዲያወጣ ያወጣጡታል። እሱም እውነቱን ይናገራል። የዚህን ጊዜ የኤጄን ሚስት እነ ዜቪየር በማገት ወደ ራሳቸው መጋዘን ይወስዷታል። ከዚያም ጭንቅላቷን በብረት መተዋት ይጥሏታል። ከዚያም ዜቪየር ለኤጄ በመደወል ሚስቱን እንደሚገድሏትና ስለቀለደባቸው እንደማይለቁት ይነግሩታል። እሱ ግን ቪሺ እንደሆነና ኤጄ እየመጣላቸው እንደሆነ ይነግራቸዋል። የዚህን ጊዜ ዜቪየር ጠበቆቹን ኤጄን እንዲያስቆሙት ይነግራቸዋል። ነገር ግን ህይወታቸውን ከመገበር ይልቅ ምንም ሳያደርጉ ይቀራሉ። ኤጄም ሁሉንም እንደ ጨው ካርከፈከፋቸው በኋላ ወደነ ዜቪየር ጋር ይሄዳል። ከዚያም ከነ ዜቪየር ጋር ሊያስጨራሽ ትግል ካደረገ በኋላ በመጨረሻ ማሪያንና ዜቪየርን ይገላቸዋል። ከዚያም ከሚስቱ ጋር ወደ ሙምባይ ተመልሰው በፍቅር ሲኖሩ ያሳየናል።